የሱን ታሪክ ቀየርኩት፣ ራሴን ቻልኩ፣ ነገሮች ተቀየሩ። ያቴ ድህነት ከኔ ጋር ምንም አያገናኙም። የራሴን ስራ ምክንያቱም ያርጃለሁ እንደዛ እንደማለት ነው። እሱ አያትነቱን አውጥልጥለው አትችልም። ገብቷል? አያቴ ነው፣ ስጋህ ነው ወይም ዘርህ ነው። ነገር ግን ስራህ ግን አንተን የሚመስል እንደዛ እንደማለት ነው። ገብቷል? ለሱ ማስረጃ ካልከኝ ደግሞ ማሜ የሚታርጋ እንደ 69 ክፈት እፎይ ማለት ቃል ስለሆነ ቁጥር 69 ክፈት ላሳይ። ካሊድ ሚውታርጋ እንደ ካሊድና መሐመድ አንዴ ሚውታርጉ ቃል ስለሆነ አሁን አንተ ከሀፍት ጋር ብቻ ነው ያያዝከው። እኔ ክፈትለት ምዕራፍ ይገራው ችግር የለውም ቃል ክፈትለት። ይኸውልህ ወንድማችሁ ዘዲ ምን መሰለ መልፋትን ረስተሃታል። አየህ ሀብታም ለመሆን ስትለፋ እንደምንለፋ ነግሮሃል። ገነት ውስጥ ከሆንክ ግን ያ መልፋት አይጠበቅብህም። እንዲሁ ባለጸጋ ነበርክ። አየህ እንዲሁ ባለሀብት ነበርክ። ያንን ያጣኸው ምንድነው? አባትህ ወንጀል ሰርቶ ስለወጣ ነው። እሺ ስንት ምዕራፍ ስንት ነው? 69 ምዕራፍ 69 ሱረት ሀቅ ማለት ነው። ኦኬ ቁጥር ስንት? ይቅርታ 67 ነው ማለት ቁጥር 67 ምዕራፍ 67 ነው። ተሳስችን ይቅርታ 67 ነው ቁጥር 67 ምዕራፍ ኦኬ ቁጥር ሙልክ ነው የንግስና ምዕራፍ ዋው ምን ይላል? አንዴ እናንብቡ። ቁጥር 1 ትንሽ እንትን በለው ካሜራን ብዙም አይታየኝም እኔ እሺ አንዴ አንብቤው ልመለስ ወይንም ያ ንግስና በእጁ የሆነው አምላክ ችሮታው በዛ ተባረከ الذي بيده الملك وهو على كل شيء قدير እርሱም ከነገር ሁሉ ላይ ቻይ ነው። الذي خلق الموت والحياة ليبلوكم أيكم أحسن عملا ድምፅ ላሰማ እስከዛ ሶሪሽ ቀጥል ድምፅ ላሰማ ቢሆን አደም አንደኝ እሺ ካሊድ ምንድነው እሱ የኛው ላይ እንትን ፖይንት ምንድነው የኛው ምንድነው ያመጣህልን አሁን ፖይንቱ ምንድነው አልገባኝም ብናነባው አንዴ ደስ አይላችሁ ኦኬ ቃል ወጣ ሌላ ሰው መክፈም ይችላል እሺ ልክፈትልህ እሺ ምዕራፍ ስንት ነው? ምዕራፍ 67 ቁጥር 1 ላይ ዲባን አስገቢው እውነት ሻኔል ቻልኩ ማስገባት ያ ክርስቲያን አለ መጥማችሁ ከሆነ ወይንም ኦልራይት አክቲቭ አንብብ በላን ሰውዬ እሺ ዙም ኢን አድርጉት እሺ አንድ ጊዜ ካሜራን ልጥራገውና ካሜራና ምንድነው በእንትን ነው እንደ የምን ሽቦ ነው የሚባለው በሱ መፈቀፍቅ ነው የሚመስለው በብርጭቆ ወረቀት አይዲቲ ምን እንደሆነ አላውቅም ካሜራው ፈዟል መልካም እሺ እንደዚህ ይላል ለአንብበው ታነበዋለህ ይዘዲን እሺ አንብበው ያ ንግስና በእጁ ሆነ አምላክ ችሮታው በዛ ያ ንግስናው በእጁ ሆነ አምላክ ችሮታው በዛ እርሱም በነገር ሁሉ ላይ ቻይ ነው ያ የትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው እርሱም አሸናፊው መሐሪው ነው ይላል ይሄው ከሱ ላይ ያ የትኛችሁ ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ሞትና ህይወትን የፈጠረ ነው ገብቷል እዚህ ልፋት ነው ባለው
መፈተን ነው የሰው ልጅ ድካሙ ቅድም ትለፋለህ የተባለው ይሄ ነው። እና ምን አገናኘው? ትለፋለህ ያለው የራስህ ነው። የዘር ኃጢአት አይደለም። ስራችሁ ስራው ነው የሚለው የትኛችሁ ስራው እኮ የትኛችሁ የሚለው ስራችሁ ያካትትልሃል። የትኛችሁ እኮ ያው ስራችሁ ምን አገናኘው ታዲያ? ምን አገናኘው? የትኛችሁ ስራው ምን ያማረ ይበልጥ ያማረ የማስራ የግላችን የትኛችሁ የሚለው ማለት ነው። ናኑ ምንድነው ዛሬ ምንም አይገናኝም እኮ እኛ እንትን እየሳትኩት ነው ታውቀዋል። እኛ እኮ የጠየቅን ጋር እኮ ናኑ ለምንድን ነው በጣም ዛሬ እየረበሸ ነው? አካውንትሽ እየወጣሽ ነው። ኮፒ ሊንክ አድርጉ ከታች ያላችሁ ኮፒ ሊንክ አድርጉ። አይደለም እየወጣሁ አይደለም ሲጀመር በዚህ ስልክ አይገባም እኮ እንትን እያለ ነው። ምንድነው ራሱ ነው የሰጠኝ። ኦኬ ኮፒ ሊንክ አድርጉት። እሺ እንደዛ ከሆነ ታብታቡን ቢያንስ 500 ሺህ ከተቱት። ደግመህ ክፈተው ክርስቲያን። ቀጥለ ዘዲን ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው፣ እርሱም አሸናፊ መሐሪው ነው። ስለዚህ እዚህ ጋር እኛን ህይወትን የሰጠን ለእያንዳንዳችን ሊፈትነን ነው። ገባ? ምንድን ነው ይፈትነህ? ቅድም ትለፋለህ ያለው አዳም ማለት ነው። ስለዚህ ከልጆቹ መካከል እኛን ሊፈትነን የትኛው ስራው ያማረ መሆኑን ሊሞክር ማለት ነው። ኦኬ በሙከራ ነው የሚያውቀው ወደሚል ሎጂክ ውስጥ ይወስድሃል። ሊሞክር ነው ስትል አንድ ሰው የትኛው ነው ትክክል የትኛው የሚለው ሞክሮ ነው የሚያውቀው። ጀስ ፈጣሪ እንደዛ ነው እያልከኝ ነው? ኤኒዌይስ እሱን ተወና የፈጠረበት ዓላማ ሊሞክርም ነው ኩል ሸይን ዓሊም ወላ ኩል ሸይን ቀዲር ነው። በሁሉም ነገር አዋቂ ነው። ግን መፈተናችን አይቀርም። የመኖራችን ትርጉም መፈተን ነው እኮ። መልካም። ስለዚህ ይሁን እሺ፣ ሊፈትናቸው ማለት ነው። ፈተናቸው። አዳምና ሔዋን ተፈተኑ አይደለ? ማጠቃላይ ሰዎች ነው እንጂ። ነገር ግን የአዳምና ሔዋን ፈተና በመውደቃቸው ምክንያት እነኛ ሁሉ መከራዎች አንተ ላይ ደርሰዋል እያልኩህ ነው እኔ። አልደረሱም። አትራብም። ይኸውልህ አዳምና ሔዋን ተፈተኑ። ቆይ አንዴ ጠየቅልኝ። አዳምና ሔዋን በመፈተን አልደረሰም ብለሃል። እንዳልደረሱ አንድ ባንድ ነው ያቸው። ከገነት ወጣል አልወጣ ገነት ነው ያለው፣ ከገነት ውጪ ነው ያለው። አንተ እኮ ልመልስልህ ወንድም ባይድ ኦፍ ኮርስ አዳምና ሔዋን ፈተናቸውን ወደቁ። ከዛስ እንትንን መራው ይቅርታን ጠየቀ። ዳቢሎስ ምንድነው ስገድ ስለተባለ ለአዳም አልሰግድም አለ። ይቅርታን ስላልጠየቀ ምህረትን ፈጣሪው አልማረውም። ሁለታችንም ከፊሉ ለከፊሉ ጠላት ስንሆን መሬት ላይ ወረድን። ከዚያስ እኛ እንኖራለን። እነሱ ምንድነው የተቀጡት? ቅጣታቸው መሬት ላይ መውረድ ነው፣ አዳምና ሔዋን ማለት ነው። እኛ ደግሞ የነርሱ የልጅ ልጆች ነን፣ ዘራቸው ነን። በየራሳችን ስራ እንኖራለን። ስለዚህ መመራትን በነቢያትና በመጽሐፎች እንሰጣለን። የሚያምንና በአላህ የሚያምን በወረደለት መጽሐፍና በተላከለት መልእክተኛ አምኖ ቀጥ ብሎ አላህን ጥርት አድርጎ የተገዛ ጀነትን ይገባል። በእርሱ የካደና ደግሞ በመልእክተኞች ያስተባበለ ደግሞ እሳትን ይገባል ማለት ነው። ሳሳጥርልህ መልካም። እነሱ ቅጣታቸው ምንድነው? በምድር ላይ መኖር፣ ፀሐይ ትኩሳት መነካት፣ መልፋት ነው። ከገነት መባረር ለአዳምና ለሔዋን ቅጣት ነው አይደለ? መውረዳቸው ራሱን ችሎ ቅጣት ነው። ኦኬ በምድር ላይ ይለፋሉ አይለፉም? መልፋትማ የምድር አኗኗር ነው ራሱ። መልካም። ስለዚህ እነኚህ ሁሉ አንተንም አግኝተውሃል እያልኩህ ነው። ባይ ዲፎልት ይዘድን አይምሮውን በደንብ ተጠቀመውና አስብበት። ባይ ዲፎልት አንተ እነኚህ ሁሉ መልፋት፣ እሺ አዳምና ሔዋን በቅጣታቸው የደረሰባቸው፣ አንተ ግን የአዳምና ሔዋን ልጆች ስለሆንክ እነኚህ ሁሉ አንተንም ይነኩሃል። ምን መልፋት፣ ከገነት ውጪ መሆን፣ መድከም፣ ፀሐይ ትኩሳት፣ መራብ፣ መጠማት ለአዳም ቅጣት ተብለው የተነገሩት አንተንም እየነኩህ ነው እያልኩህ እኮ ነው። in which way you are talking about ማለት በየትኛው መንገድ ነው አሁን ጥያቄ የምጠይቅ? ስለ ቻሌንጅ የሚያደርግህ
ዳይሬክት ማለት ጥያቄን በምን መንገድ ልታስረዳ አልገባኝም። ገብቷል? የሚርብህ የሚጠማ ከምን አንፃር ነው? እኔ እኮ ጥያቄው ግራ ስላጋባኝ ነው። ህይወት በራሱ እንደዛ እያደረገ ነው። አሁን በምንኖረው ህይወት ውስጥ ወንድማችን ይዘድን ውሃ መጥማት ይነካሃል። ፀሐይ ላይ ብትወጣ ፀሐይ ተተኩሰሃለች። ህይወትን ለማሸነፍ ብለህ ደግሞ ጥረት ትሰራለህ። መስራት በራሱ ልፋት ነው አይደለም? አሁን እኮ ያለ ምድር ላይ ነው ያለ፣ ሲኦልም አይደለም ጀነትም አይደለም፣ ሁለቱም ጋር አይደለም። የት ነው ያለ ነው? ምድር ላይ ነው ያለ ነው አይደል? ትክክለኛ ቅጣት ትክክለኛ ለሰራው ጥፋት ቅጣት የሚቀጣው የት ነው? ጀሃነም ነው ወይም ገሃነም ውስጥ ነው የሚቀጣው። ትክክለኛ ቅጣቱ መሆን የነበረበት ግን አደምና ሐዋ አንዴ እስካሁን እያዳመጥኩ ነበረ እና አንዴ ስማኝና ያለውን ነገር ታወራለህ። ግን የተቀጡት በጀሃነም አይደለም የተቀጡት ነው። ጀሃነም ገቡ ይባል እውነት ነው፣ ለሰሩት ስራ ተቀጥተዋል ይባላል። ግን ተወበቱ፣ አላህን ይቅርታ ጠየቁና ምን ተደረጉ? ምድር ላይ ወረዱ ማለት ነው። ያ የተደረገበት ምክንያት ደግሞ ምንድነው? አላህ መጀመሪያ ከመፍጠሩ በፊት ሰውን ከመፍጠሩ በፊት የፊቱንም የኋላውንም የሚያጌታ ነው። ምክንያቱም አንድ እንዲገዙት ማንን የፈጠረ? መላእክቶችን ፈጥሯል። ለሱ መላእክት የምንላቸው ምክንያቱም ያለ ስህተት እሱን የሚያመልኩት ወንጀል ሳይሰሩ ያለውን ትእዛዙን ተቀብለው እሱን የሚያመልኩት መላእክቶች አሉ። ሰውን ሲፈጥር ግን ፍሪ ዊል የሚባል ነገር አለ። የፈጠረበት የራሱ ምክንያት አለው ሲጀመር ማለት ነው። ገብቶሃል? እንጂ እንደ መላእክት እንደ ገነት ይፈጥረናል፣ ገነት ላይ እንኖራለን ዝም ብለን ያለ ምንም እንትን ማለት ነው። ግን አሁን ላይ እየተደረገ ያለው ሁኔታ ምንድነው? ምድር ላይ የወረድንበት ምክንያት ሲጀመር ፈጣሪ ያንን ያደረገው እኛን ሊፈትነን ነው። ፍሪ ዊል ማለት ነው። ጥሩ ስራ አላህ ያለልን በነብያቶች በምን የላከልንን ነገር እኛ በስነ ስርዓት እንከተላለን አንከተልም የሚለው ነገር ነው። በቃ አይ አንተ ጀሃነም ትገባለህ፣ አይ አንተ ጀነት ትገባለህ አይደለም። ወይም አደም ጥፋት ስላጠፋ አይደለም፣ ሐዋ ጥፋት ስላጠፋች አይደለም። ላጠፋው ተውበት ጠይቋል፣ አለቀ። እኛ የነሱን ወንጀል አንቀበልም። ገብቷል? ሲጀምር ጥያቄ መልስ የሚሆነው ምን መሰለህ? የተፈጠራችበት ዓላማ የተፈጠርንበት ዓላማ ምን? አዳምጪኛ ጥሩ ስራ አዳምጪኝ። ቆይ ሚዩት አድርገውሻል። እኔንም እያዳመጥሽኝ። እኔ ይኸውልሽ አዳምና ሔዋን ገነት ገቡ ሲኦል ገቡ ብዬ አልተከራከርኩም። እንደዛ ብዬ ሞግቻችሁ ቢሆን ኖሮ የእናንተ አርጉመንት ትክክል ይሆን ነበረ። ሲጀመርም ቅጣት ትቀጣለህ ተብሎ የተነገረው ጥፋት ካጠፋ ገነት ወይ ከተሃል፣ ካላጠፋ ገነት ከተሃለው ወይ ሲኦል ከተሃለው አይደለም። ማስጠንቀቂያው ራሱ ካየሽ ሜሬም ሱራ ሱርጣን አንድ የከፈተው ቁጥር 17 ላይ 117 ላይ እና ምን ገነት ከተሃለው ወይ ገሃነም ከተሃለው አይደለም። በመጀመሪያ ትእዛዙ ራሱ ምንድነው? እሱ ካጠፋ ይደርሱብሃል የተባለው ቅጣት ምንድነው? መራብ፣ መጠማት፣ ትኩሳት መንካት፣ መልፋት፣ ከገነት መውጣት፣ መታረዝ ወይንም ራቁትነት እነኚህ ናቸው የተላለፉ እንደሚደርሱበት የተነገረው። መጀመሪያ ስንፈጠር የተፈጠርበት ዓላማ የሰው ልጆች ስንባል የተፈጠርበት ዓላማ ምንድነው ነው? ፈጣሪ ለመገዛት ነው አይደል? ኖ ቆይ አሁን እኮ ይኸውልሽ ለምንድን ነው የተፈጠርነው አይደለም ይኸው አይደለም ዋና ጠባችን። እኛ ቶፒክ ሽፍት እንዳይሆን ሜሬም ቆይ ቶፒኩ ሽፍት እንዳይሆን ነው። ቶፒኩ ሽፍት እንዳይሆን ቆይ ቶፒኩ አይደል የመጀመሪያው እስከሆነ ድረስ የተፈጠረ ይላል ልፈልጌ ነው። አደምን ለምን ፈጠረው? ሐዋን ለምን ፈጠራት? ከዛ በኋላ ያሉትን የሰው ልጆች ለምን ፈጠረ የሚለው ጋር ያመጣዋል። ይሄ ሁሉ ጥያቄ ማለት ነው። ምክንያቱም የተፈጠርንበት ዓላማ ከሌለ ፈጣሪ የሁሉማ ያከሁሉማ እንዲገዙ ፈጠራቸው እንዲገዙ ፈጠራቸው። ነገር ግን አጠፉ አይደል አዳምና ሔዋን? አዎ እንደሚያጠፉም ያውቃል አላህ። እና አላህም ግን ያውቃል። በማጥፋታቸው ደግሞ ወይ ካጠፉዋል ወይ ፈጣሪን አምጠዋል፣ ግን ካመጹት ተመልሰዋል ወይ ነው ዋና ፖይንቱ። አልተመለሱም። ሜሬም ልዩነቱን ይሄ ተመልሰዋል። መልካም ገነት ገቡ ወይንስ ገሃነም ገቡ ብዬ አልጠየቅኩም። ምን ያውንም ለምን ወደ ምድር ወረዱ? እኔ ጥያቄ ቆይ እኔ ጥያቄ ፕሊዝ
በቃ አሁን ሳልፈልግ ሚዩት ላደርግሽ ነው፣ ምክንያቱም እየሰማሽኝ አይደለ። ያልጠየኩሽንም ነው እየመለስሽ ያለሽው። እኔ ገነት ነው የገቡት ወይንስ ገሃነም ነው የገቡት የሚል ጥያቄ የለኝም። አዎ ይቅርታ ተብለው እሺ ገነት ገቡ ይሁን። እኔ ጥያቄ አይደለም እሱ። ከና አልጠየኩም። ይቅርታ ጠየቁ፣ ገነት ገብተዋል። ችግር የለውም፣ እስማማለሁ። የኔ ጥያቄ ዋናው ምንድነው ካጠፋችሁ ይደርስባችኋል የተባሉት ግን ምንድነው? ገሃነም መግባት አይደለም እኮ ካጠፋችሁ ይደርስባችኋል ተብሎ የተባለው ሲጀመር ይደርስባችኋል የተባለው ምንድነው? መራብ፣ መጠማት፣ መታረስ፣ ከገነት መባረር፣ ራቁትነት፣ እነኚህ ናቸው ይደርስባችኋል የተባሉት። እነኚህ ደግሞ አዳም ላይ ደርሰውበታል እያልኩ ነው። አዳም ላይ ብቻ ሳይሆን ሜሬም አንቺም እነኚህ ደርሰውብሻል። ትራቢያለሽ፣ ትጠሚያለሽ፣ ትለፊያለሽ፣ ከገነት ውጪ ነሽ ያለሽው፣ ገነት ውስጥ አይደለሽም። ራቁትነት አለብሽ፣ ልብስሽን አውልቀሽ አትሄጂም መቼም እንደ እብድ። እነኚህ ሁሉ ገጥመውሻል። አንቺም አዳም ብቻ ሳይሆን አንቺም እነኚህ ሁሉ ገጥመውሻል። ቆይ ዘዲን ሜሬም አንዴ ከገባት ቆይ አዳም ዘዲን ቆይ ሜሬም አሁን ግልጽ ነኝ እያልኩሽ አለሁት። ድምፅሽ ሩቅ ነው። ኤርፎን ከተጠቀምሽ ንቀይው። ሀሳቡ ምኑ ላይ ነው የሚለው ነገር ነው። እውነት ነው፣ ተጠምተናል። ዱንያ እቺ ያለንባት ምድር ምቹ አይደለችም፣ እንድትመቸንም አይደለም የዚህ የመጣ ነው። ምቾት ያለው የት ነው? ጀነት ላይ ነው ምቾትን ልናገኝ የምንችለው። ግን ጀሃነምም ደግሞ አይደለንም። ገብቶሃል አይደለ? ግን ምድር ላይ ገነትም እንራባለን፣ እንሰራለን። ያንን የምናደርግበት ምክንያት ያ የሆነበት ምክንያት አደም ያንን ጥፋት ስላጠፋ ነው ወይ የሚለው ግን አይደለም። እና ማን ነው ባጠፋ ከገነት ይወጣ ነበረ? አለው አላህ እኛን ሲፈጥረን ሜሬም ባጠፋ ከገነት ይወጣ ነበር ያደም። አላህ የፈጠረበት ምክንያት ካለ እንደዛ ነው ታዲያ የሚሆነው። ምክንያቱም ምድር ላይ ነው ልንኖር ነው የተፈጠርነው። ምድር ላይ ተፈትነን ከዛ በኋላ ጥሩን ስራ የሰራው የአላህን ቃል የተከተለ ጀነትን ያገኛል። እኔ ሜሬም ፕሊስ በጌታ ስም እኔ ስለ ጀነትና ጀሃነም አላወራሁም። ጀነት ትገባላችሁ ሁላችሁም። እኔ አላወራሁም። ቆይ ይዘድኝ ቆይ አንቺ ምን አልሽኝ? አዎ ሊያስወጣው ይችላል አልሽ ካላጠፋም። ቁርአኑ ግን እንደዛ አይልም። ያው ቁርአኑን እያነበብሽው እንደዚህ ይላል። ስለዚህ ከገነት አያውጣችሁ ይላል። ከገነት ሊያወጣቸው የሚችለው ማን ነው? ሴጣን ነው ሊያወጣቸው የሚችለው። ለሴጣን ከታዘዙት ከገነት ያወጣቸዋል። አላህ እያለ ያለው ምንድነው? ነፃ ምርጫ ሰጣቸው። አንቺ እንዳልሽው ለሴጣን ተታዘዙ ግን ምን ይሆናሉ ማለት ነው? ከገነት ያስወጣቸዋል። አንብቢው ቁጥር 17 ላይ አልንም አደም ሆይ ይህ ለአንተም ለሚስትህም በእርግጥ ጠላትህ ነው። ስለዚህ ከገነት አያውጣችሁ ትለፋላችሁና፣ ከገነት የሚያስወጣችሁ ከሆነ ትለፋላችሁ እያለው ነው። ስለዚህ ለሴጣን ከታዘዙ ምን ይሆናሉ? ከገነት ይወጣሉ። ለሴጣን ካታዘዙ ደግሞ ከገነት አይወጡም ነው። ቀላል እኮ ነው ይሄ ሎጂኩ። እሺ እንዴት ሆኑ? መጨረሻ ላይ ለሴጣን ታዘዙ፣ ከገነት አስወጣቸው። ይሄ እኮ እንጃ እኔ ግልጽ ነው። ከዛ በኋላ ምድር ከመጡ በኋላ ገነት ነው የሚገቡት ወይንስ ሲኦል ነው የሚገቡት ብዬ አልጠየቅኩሽም። ወደ ምድር ከመጡ በኋላ ይቅርታ ጠይቃ ወደ ገነት ገቡ። ችግር የለውም እሱ። እኔ እሱ አይደለም ጥያቄ። አሁን በህይወት ያሉትን ነው። በህይወት በነበሩበት ሰዓት ላይ ይሄ ገጠማቸው ወይ? ከምድር ወደ ምድር መጡ። ከዛ በኋላ የአዳም ልጆች በሙሉ በዚህ ውስጥ ነው የሚያልፉት ነው። በምን ውስጥ? መራብ ይነካቸዋል፣ መጠማት ይነካቸዋል። ከገነት ውጭ ሆነው ነው የሚወለዱት። ፀሐይ ትኩሳት ይነካቸዋል፣ መልፋት ይነካቸዋል። ሜሬም አግኝተሽኝ ከሆነ ከዚህ በላይ እኔ ልመልስ። መልካም። እሺ ዘዴን ቀጥል። እንግዲህ ምን አለ መሰለ እነሱ አደምና ሐዋ የሰው ልጆች የሚጀምሩበት የሰው ልጅ የዘር መነሻ ናቸው። በዚህ እንተማመናለን። ኤቭሪ ኦርጋኒዝም ኒድስ ኢትስ ኦን በቃ ቻሌ ማለት ሰርቫይቭ ለማድረግ ብዙ ነገር ያስፈልገዋል። የራሱ የሆነ ማንም ሳይደክም ሳይለፋ እንትን የሚለው ነገር የለም። ለምሳሌ
ትንሽ እንኳን እንትን የምትላት ነገር ምግቧን ለማግኘት የማትለፈው ነገር የለም። የትኛውም ኦርጋኒዝም ስሞል ማይክሮ ኦርጋኒዝም የሚሆን ገብቷል። ይሄ ላይፍ ቻሌንጅ ነው። ገብቷል። ለመኖር የሚደረግ ህልውና እኛም ደግሞ ላይፍ ያለን ፍጥረቶች ነን ቻሌንጅ እንደረጋለን። ይሄ የምድር ህግ ነው። በቃ ፈጣሪኛን ሲፈጥ ያደረገው አሰራራችን ነው። ቻሌንጅ የምንሆንበት ገነት ላይ ገጥምሽ ነበር? ገነት ላይ ብትሆን የገጥምህ ነበር? ገነት ላይ ቢሆን የገጥምህ ነበር ወይ? አይገጥምም። ስለዚህ የገጠመህ ምድር ላይ ስለሆንክ ነው፣ ከገነት ውጪ ስለሆንክ። ኦፍ ኮርስ